የኤሌክትሪክ ማከፋፈያ ሁኔታዎች እና የሚታዩ ችግሮችን በተመለከተ የተዘጋጀ ቪዲዮ ነው። የኤምቲሲ ኢትዮጵያ doing what we can to serve around us የሚል ስሎጋን ይዞ የሚሰራ ተቋም ነው። በኤሌክትሪክ ማከፋፈያ ላይ ያለው ችግሮችንና የሚደርሱ ጉዳቶችን ከማውራቴ በፊት ስለ ኤሌክትሪክ ፓወር ሲስተም ምን እንደሆነ በትንሹ አወራለሁ። ኤሌክትሪክ ፓወር ሲስተም ማለት በኔትወርክ የተገናኘ ጄኔሬሽኑን፣ ትራንስሚሽን ላይኑን፣ ዲስትሪቢዩሽን ላይኑን እና ከኮንሱመር ጋር ያሉ መስመሮችን በማገናኘት የሚሰራ ሲስተም ነው። ይህ ሲስተሙ በብዙ ሰብ ሲስተሞች ወይ ከሌሎች ጋር በመገናኘት ሪላብል የሆነ አስተማማኝ የሆነ ኤሌክትሪሲቲን ለካስተመሩ የሚያደርስ ሲስተም ነው። እነዚህ ሲስተሞች ጄኔሬሽንን፣ ትራንስሚሽንን፣ ዲስትሪቢዩሽንን እና ሎድ ኦር ኮንሰፕሽኑን አንድ ላይ የሚያገናኝ ኔትወርክ ነው። ጄኔሬሽኑ ማመንጫ ሲሆን፣ ትራንስሚሽን ላይኑ የትራንስፖርቴሽን መንገድ ሲሆን፣ ዲስትሪቢዩሽኑ የማከፋፈያ ሲስተም ሲሆን፣ ሎዱ ኤሌክትሪሲቲውን ኮንሱም የሚያደርግ የሚጠቀም የትኛውም እቃ ነው ማለት ነው። ሌላው ከዚህ ጋር የሚገናኝ ቀጥታ መግባት የሚፈልገው ወደ ኤሌክትሪክ ዲስትሪቢዩሽን ሲስተም ነው። ከካስተመር ጋር ያሉ ነገሮችን ለማውራት ስለፈለጉ ኤሌክትሪክ ዲስትሪቢዩሽን ሲስተም ጋር ሲመጣ ኤሌክትሪካል ዲስትሪቢዩሽን ሲስተሙ ክላሲፋይ ወይ የሚከፋፈለው በብዙ ፋክተሮች ሲሆን አንደኛው ቮልቴጅ ሌቨል ላይ ይከፋፈላል። በቮልቴጅ ሌቨል ላይ ፕራይመሪ ዲስትሪቢዩሽን ሃይ ቮልቴጅ ሌቨል እና ሴኮንደሪ ዲስትሪቢዩሽን ላው ቮልቴጅ ተብሎ ዲስትሪቢዩሽኑ በሁለት ይከፈላል። ቮልቴጅ ላይ ሃይ ቮልቴጅ ሌቨል የሚባለው 11 ኪሎ ቮልት፣ 33 ኪሎ ቮልት፣ 66 ኪሎ ቮልት ሲሆን ይህም እንደ ሀገሩ ሊለያይ ይችላል። ሁለተኛው ሴኮንደሪ ዲስትሪቢዩሽኑ ላው ቮልቴጅ ሳይዱ 400 ቮልትን በስሪ ፌዝ እና 230 ቮልት በሲንግል ፌዝ ሲሆን ይሄ ደግሞ በአገራችን 380 እና 220 በሲንግል ሲሆን 220 በስሪ ፌዝ ሲሆን 400 ቮልት ተብሎ የሚቀመጠው ላው ቮልቴጅ ዲስትሪቢዩሽን ሲስተም ነው ወይ ሴኮንደሪ ዲስትሪቢዩሽን ሲስተም ተብሎ ይቀመጣል። ሌላ የዲስትሪቢዩሽን ሲስተም ማከፋፈያ ወይ ምንድነው የሚባለው ቤዝድ ኦን ኮንፊግሬሽን ኦር ኔትወርክ ቶፖሎጂ ላይ ዲፌንድ ሆኖ የሚደረገው ክላሲፊኬሽን ሲሆን ራዲያል ዲስትሪቢዩሽን ሲስተም ይሄ ከሶርሱ እስከ ኮንሱመሩ በአንድ መስመር ላይ የሚመጣ ከሆነ ራዲያል ዲስትሪቢዩሽን ሲስተም ነው የሚባለው። የሱ ጥቅም ሲምፕል ነው። ለኮንስትራክሽንም ደግሞ ከኮስትም አንፃር ላው ነው። ግን ዲስአድቫንቴጁ ጉዳቱ ምንድነው? ስቴብል የሆነ ወይ አስተማማኝ የሆነ ኤሌክትሪሲቲን ካስተመሩ አያገኝም። በሆነ ቦታ ላይ ችግር በሚፈጠርበት ጊዜ ሲስተሙ ሙሉ ሊዘጋ ይችላል ማለት ነው። ይሄ ደግሞ በብዙ ገጠሪቱ ኢትዮጵያ ላይ የተለመደ የዲስትሪቢዩሽን ሲስተም ነው ማለት ነው። ቀጣዩ ሪንግ ማይን ዲስትሪቢዩሽን ሲስተም ሲሆን ይሄ ክሎዝ ሉፕ ኔትወርኩ ይኖርና ይሄ ኔትወርኩ ከሁለቱ በኩል ፊድ የሚያደርግ መስመር አለው ማለት ነው። ይሄ ጥቅሙ በሪላቢሊቲ ላይ ወይ አስተማማኝነት ላይ ከፍ ይላል ከዛኛው ማለት ነው። አንዱ ላይን ፋይል ቢሆን ሌላ ባካፕ አለው ማለት ነው። ይሄ ደግሞ በአዲስ አበባ ኢንዱስትሪ ዞኖች ላይ ይሄን ሲስተም ይጠቀማሉ በትላልቅ ከተሞች ላይ ማለት ነው። ሌላው ሜሽ ዲስትሪቢዩሽን ሲስተም ሲሆን ስትራክቸሩ ማልቲፕል ኮኔክሽን ብዙ ኮኔክሽኖችን አንድ ላይ የያዘ ይሁንና አድቫንቴጁ በሪላቢሊቲ ከሪንግ ማይን እና ከራዲያሉ በጣም የተሻለ ቬሪ ሪላብል ሲስተም አለው ማለት ነው። ይሄም በጣም ክሪቲካል ሎዶች በሚያስፈልጉበት አካባቢ የሚጠቀሙት ሲስተም ሲሆን የሱ ጉዳቱ ምንድነው? በጣም
ኮስቲ ነው ወይ ኤክስፔንሲቭ ወጪ ይፈልጋል። ደግሞ በፕሮቴክሽንም ኮምፕሌክስ ነው ማለት ነው። ይሄ የሚጠቀሙበት አካባቢ ለምሳሌ ትላልቅ ፋብሪካዎችና አየር መንገዶች ሜሽ ዲስትሪቢዩሽን ሲስተሙን ይጠቀማሉ። ምክንያቱም ማብራት እዛ አካባቢ መጥፋት የለበትም። ለምሳሌ በኢትዮጵያ 33 ኪሎ ቮልት ራዲያል ፊደሩ ማለት አንድ መስመር ላይ የሚመጣው ሲስተሙ በብዙ ቦታ በሳብ ትራንስሚሽን እና ዲስትሪቢዩሽን ላይ ስፔሻሊ በገጠሪቱ አካባቢና ክፍለ ከተማዎች ላይ ይጠቀሙታል። ለዚህ 33 ኪሎ ቮልት ፊደር ምን ያክል ዲስታንሱ ማክሲማም ስንት መሆን አለበት የሚለው ነገሮችን ለማስቀመጥ አንደኛው አካባቢው ይወስናል። አካባቢው ይወስናል ሲባል ተራራው ጂኦግራፊው እዛው ጋር ያለው ሸንተረሩና ዳገቱ ቁልቁለቱ የሚከለክለው ነገር አለ ማለት ነው። ሁለተኛው ሎድ ዲማንድ ሎዱ በከተማ ከሆነ በጣም ይፈለጋል። በገጠሪቱ ከሆነ ሎዱ ያን ያክል አይበዛም። በዛው ዲፔንድ ሆኖ ዲስታንሱ ሊወሰን ይችላል። ኮንዳክተር ታይፑ፣ የኮንዳክተር ሳይዙ ይሄን ዲስታንስ አሁንም ሊገድብ ይችላል። ሌላው ቮልቴጅ ድሮፑ እና ፓወር ሎሱ ይሄን ዲስታንስ ይገድባል ማለት ነው። ለምሳሌ ይሄንን በሰንጠረዥ ላይ ሳስቀምጥ አፕሊኬሽኑ ለከተማ ከሆነ 10 እስከ 20 ኪሎ ሜትር ነው። ሃይ ሎድ ደንሲቲ በከተማ ላይ ስላለ ማለት ነው። ክፍለ ከተማ ከሆነ ከ20 እስከ 30 ኪሎ ሜትር ሊሆን ይችላል። ሎዱም ሞድሬት ሎድ ነው እዛ አካባቢ ማለት ነው። ሌላው ገጠሪቱ አካባቢ ወይ ሩራል ኤሌክትሪፊኬሽን ላይ 30 እስከ 50 ኪሎ ሜትርም ሊሄድ ይችላል፣ ግን ኮምፐንሴሽንን ይጠይቃል። በጣም ገጠሪቱ አካባቢ ከሆነ ደግሞ እስከ 50 እስከ 60 ኪሎ ሜትር ሊሄድ ይችላል። ይሄ ፊደሩ ግን ቡስተር እና ካፓሲተሮችን ይጠቀማሉ ማለት ነው። መጠቀም ይገባቸዋል። አንድ ጥያቄ በዚህ የሚነሳው ምን ይሆናል? ለምሳሌ 33 ኪሎ ሜትር ፊደሩ ከ100 ኪሎ ሜትር አካባቢ ቢሄድስ ምን ይከሰታል? ይህን ጥያቄ ያነሳውበት ምክንያት ከሳብስቴሽን እስከ ኢንድ ዩዘር አንዳንድ አካባቢዎች ላይ 100 ኪሎ ሜትር ርቀት የሚሄድ ፊደርን እያየንም ስለሆነ ምንድነው ሊከሰት የሚችሉ ነገሮች የሚሉ ነገሮችን እንድትገነዝቡ ነው ማለት ነው። ለምሳሌ በዚህ አንድ ፊደሩ እስከ 100 ኪሎ ሜትር ከሳብስቴሽን እስከ ኢንድ ዩዘር የሚሄድ ከሆነ ሰቨራል ቴክኒካል ኤንድ ኦፐሬሽናል ቻሌንጅስ አራይዝ ለቴክኒካል እና በኦፐሬሽን ላይ ብዙ ችግሮች ሊነሱ ይችላሉ። making it unfeasible without major enforcement መንገድ ላይ የምንጠቀማቸው ሬጉሌሽን ሲስተሞችን ካልተጠቀምን በጣም ለችግር የሚያጋልጥ ይሆናል ማለት ነው። እነዚህም ኪ ፕሮብሌምስ ቢዮንድ 100 ኪሎ ሜትር ኬቪ ፊደር አር ምንድናቸው? በጣም ዋና ችግሮች ተብሎ የሚጠሩ በጣም ቮልቴጅ ድሮፑ ሊበዛ ይችላል። ይሄ ማለት በዓለም አቀፍ ወይ ዓለም አቀፍ ኤሌክትሪካል ኮድ ወይ ዓለም አቀፍ ኤሌክትሪካል እና ኤሌክትሮኒክ ኢንጂነሮች ባስቀመጡት ኮድ ላይ ስታንዳርዱ ላይ አክሰፕትድ ያልሆነ ቮልቴጅ ድሮፕ ሊከሰት ይችላል። በእነዚህ ተቋማት የተቀመጠው የቮልቴጅ ድሮፕ የሚፈቀደው ለ33 ኪሎ ቮልት ፊደር ላይ 5% እና በታች ነው። ግን 100 ኪሎ ሜትር እና ከዛ በላይ አንድ ፊደር የሚሄድ ከሆነ ቮልቴጅ ድሮፑ ከ15 እስከ 25 እስከ 30 ሊሄድ ይችላል ማለት ነው። ይሄ ደግሞ አንደር ቮልቴጅ አት ፋሪንግስ በመጨረሻ ደንበኛ ላይ በጣም ቮልቴጅ የወረደ ሊሆን ይችላል። ሞተሮች እንዳይሰሩ፣ ብርሃን በጣም እንዳይበራ እና ኢኩፕመንቶቹ እንዳይሰሩ ሊያደርግ ይችላል። ደግሞ አንስታብል ያልተረጋጋ ፓወር ለደንበኞች ያቀርባል። ይሄ ደግሞ ሁል ጊዜ የመቆራረጥ ሁኔታና ቤት ላይ ያሉ እቃዎች የመቃጠል ችግር
ሊከሰት ይችላል ማለት ነው። ሌላው ብዙ ፓወር በመንገድ ላይ እንደ ሎስ ሊጠፋ ይችላል። ሬዚስታንስ ኢንክሪዝ ዊዝ ዲስታንስ ሬዚስታንሱ ከዲስታንስ ጋር ዳይሬክት ሪሌሽንሽፕ ስላላቸው ዲስታንሱ በጨመረ ቁጥር ሬዚስታንሱ ይጨምራል። ሬዚስታንሱ ሲጨምር ኢነርጂ ሎሱ በጣም ይጨምርና 10% እስከ 20 ከዛ በላይ ሊሆን ይችላል። ይሄ ደግሞ ብዙ የመጣው ፋሩ በመንገድ ላይ በሎስ መልክ የሚያልቅ ከሆነ ኢኮኖሚክ ኢምፓክት በአገልግሎት ማዕከልም በደንበኞችም ሊያሳድር ይችላል ማለት ነው። ይህ ማለት ብዙ ፓወር በሎስ መልክ ካለቀ ከኢኢፒ የገዛው ኢኢዩ ገቢ መንገድ ላይ በሎስ መልክ ያልቃል ማለት ነው። ስለዚህ ይሄ ተቋም ትራንስሚሽን ዲስትሪቢዩሽን ላይኑንና ሌላ ኢንፍራስትራክቸሩን ለመስራት ገንዘብ ስለሚያስፈልግና ለሰራተኞች ስለሚከፍል ምን ያደርጋል? በደንበኞች ላይ የታሪፍ ማሻሻያ ያደርግና ከፍ ያለ ታሪፍ ህዝቡ እንዲከፍል ሊያደርግ ይገደዳል ማለት ነው። ሌላው ችግር በሚከሰትበት ጊዜ እዛው የፕሮቴክሽን ሲስተሞቹ የዘገየ መልስ ሊሰጡ ይችላል። ኢኩፕመንቱ ከተጎዳ በኋላ እሳት ከተከሰተ በኋላ ሊሆን ይችላል። ምክንያቱም እነዚህ ፕሮቴክሽን ሲስተሞች መቀመጥ አለባቸው፣ መቆጣጠር አለባቸው የዲስታንስ ሊክ ስላላቸው ማለት ነው። ሌላ ሪአክቲቭ ፓወር ኢምባላንስ ማለት ሎንግ ላይንስ አክት ላይክ ኢንዳክቲቭ ሎድስ እንደ ኢንዳክቲቭ ሎድ ይሆናል። ይሄ ትንሽ ላይገባችሁ ይችላል፣ ግን ፓወር ፋክተሩ ከ0.8 በታች እንዲሆን ያደርጋል ማለት ነው። ቮልቴጅ ሬጉሌሽን ቢካምስ ኢምፖሲብል ሬጉሌት ለማድረግ በጣም የሚከብድ ነገር ይከሰታል እና ሌላ ጥያቄ፣ እነዚህ ቮልቴጅ ድሮፑ በጣም በበዛ ቁጥር ትራንስፎርሜሩ ስራው ከቮልቴጅ ጋር ስለሆነ ምን ሊያጋጥም ይችላል? ለምሳሌ 33 ኪሎ ቮልት ላይ ነው ቮልቴጅ ድሮፕ ሃይ ሲሆን ዲስትሪቢዩሽን ትራንስፎርመር ላይ ምን ሊከሰት ይችላል? አንደኛው በዲስትሪቢዩሽን ላይን ላይ 33 ኬቢ ትራንስፎርመር 33 ኬቢን ተቀብሎ በስሪ ፌዝ 400 ቮልቴጅ የሚሰጥ ይሆንና ግን ቮልቴጁ በጣም በወረደ ቁጥር ችግሮች ይገጥሙታል። ከዚህም ችግር አንዱ ትራንስፎርመር ኮር ሳቹሬሽን እና ኦቨርሂቲንግ ይከሰታል። ትራንስፎርመሩ በ33 ኬቢ ከሆነ 10% ኢንክሪዝ እና 10% ዲክሪዝ ማለት ቶለራንስ 10% ሆኖ ይሰጥና ከዚህ በወጣ ቁጥር ችግርን ይዞ ይመጣል። ለምሳሌ ቮልቴጅ ድሮፑ 30% ሆኖ 33 መሆን የነበረበት የፕሪሜሪ ሳይድ ቮልቴጁ ወደ 23 ቢወርድ ትራንስፎርመሩ ኮር ፍላክስ ዴንሲቲ ኢንክሪዝ ይሆንና ሊግንቱ ማግኔቲክ ሳቹሬሽን ኢዲ ካረንቱ ይጨምራል። በጣም ሙቀት ይጨምራል። ኢንሱሌሽኑ ዳሜጅ ይሆናል። ፕሪማቹር ፋይሩ በትራንስፎርመር ላይ ይገጥማል። ይሄ ደግሞ ትራንስፎርመሩ ትልቅ ድምፅ እንዲያሰማ እንዲሞቅና እንዲቃጠል ሊያደርግ ይችላል ማለት ነው። ይሄ መጨረሻ ላይ ትራንስፎርመሩ ለ20 ዓመት እንዲያገለግል የተሰራው ከ5 ዓመት በታች ሊበላሽ ወይ ሊቃጠል እንዲችል ያደርጋል ማለት ነው። ሲቀጥል ሪዱስ ሰከንደሪ ቮልቴጁ ብራውን አውትስ ይሄ ማለት ሪዱስ ሰከንደሪ ቮልቴጁ በጣም እንዲወርድ ያደርጋል። ኤክስፔክትድ አውትፑቱ 400 ቮልቴጅ ነው ከ33 ኬቢ ግን ቮልቴጅ ድሮፑ 33ን ወደ 23 ሲያወርድ አውትፑት ቮልቴጁ 400 ማግኘት የነበረበት 280 ይሆናል ማለት ነው። ይሄ አክቹዋል አውትፑት ማይ ቢ ወርስ ዲው ቱ ሎድ ዲፔንዳንት ሬጉሌሽን ላይ ማለት ነው። 400 የጠበቀው ሲስተም 280 ሲወርድ በሎድ ላይ የሚያሳድረው ጫና በጣም ከባድ ይሆናል። ሲስተሙ ፋይሎሪቲ ይገጥማል ማለት ነው። በደንበኞች ላይ ደግሞ በፓምፕ ወይ በፓን ሲስተሙ በሞተር የሚሰሩ ሲስተሞች ስላው ራኒንግ ሊኖር ይችላል። ኦቨርሂት ሊኖር ይችላል። በጣም ሙቀቱ ሊጨምር ይችላል። ጭራሽ ሞተሩ ሊቆምም ይችላል ማለት ነው።
ኤልኢዲ ላይትስ ፍሊከር ሊያደርግ ይችላል። ኢንካንደሰንት ላምፕስ ዲም ሊሆን ይችላል። ሴንሲቲቭ ኤሌክትሮኒክስ ቲቪ እና ስልኮች ቴሌቪዥን እና ስልክ ማልፋንክሽን ኦር ፌል ሊሆኑ ይችላሉ ማለት ነው። ከዚህ የተነሳ ከሚጠበቀው ቮልቴጅ መጠን ዝቅ ያለ ሲያገኝ ወይ እንዳለ ላይሰራ ይችላል ወይ ሊቃጠልም ይችላል ማለት ነው። ሌላው ኢንክሪዝ ኮፐር ሎስ ነው። ቅድም ያወራሁት ፓወር ሎሱ በጣም ሀይ ይሆናል ማለት ነው። ፕሪመሪ ላወር ፕሪመሪ ቮልቴጅ ማለት ሃየር ካረንት ነው። ፓወሩ አንድ አይነት መሆን ሲገባ፣ ስለዚህ ቮልቴጅ ወረደ ማለት ካረንቱ በጣም ይጨምራል። ካረንቱ ጨመረ ማለት ሎሱ ደግሞ አይ ስኩዌር አር ነው። የካረንቱ ስኩዌርድ የሆነ ሲስተም ስለሆነ ሎሱ በጣም ይጨምራል ማለት ነው። ይሄ ደግሞ ትራንስፎርመር ሂትስ አፕ ኤክሴሲብሊ ኤፊሽንሲ ድሮፕስ ሞር ኤነርጂ ዋስትድ አስ ሂት። ችግሮች ብዙ ኤነርጂ መንገድ ላይ ሎስ እንዲሆን ያደርጋል ማለት ነው። ቮልቴጅ ኮላፕስ አንደር ሎዱ ሌላ ችግር ነው። ይሄ ደግሞ ሎዱ በጨመረ ቁጥር ለምሳሌ ገጠርቱ አካባቢ ላይ አሁን በመስኖ የሚሰራ ሲስተም እየመጣ ስለሆነ እየተለመደ ስለመጣ በዛው ፓምፖች በሚጨምሩ ወይ ኢሪጌሽን ላይ ፓምፕ በሚነሳበት ጊዜ አሁን ቮልቴጁ 23 የነበረው ወደ 20 ኬቪ ሊወርድ ይችላል። ያን የትራንስፎርመር አውትፑቱ ማይ ፕላግቱ 250 400 መሆን ሲገባው ይመጣል። ይህ ኮምፕሊት ሞተር ሸትዳውን እንዲያደርግ ያደርገዋል። ብላክ አውት ኢን ቪሌጅ አካባቢ ላይ ጨለማ እንዲከሰት ያደርጋል ማለት ነው። ይሄ ደግሞ ዲፊካልቲ ኢን ፋልት ሎኬሽን ኤንድ ሪፓየር። ምክንያቱም ይሄ አካባቢ ላይ ጨለማ በሚከሰትበት ጊዜ ችግር ያለበትን ቦታ ማግኘትና መጠገን በጣም አስቸጋሪ ይሆናል። ከዚህም የተነሳ ሰዎች ለረጅም ጊዜ በጨለማ ለአንድ ቀን፣ ለሁለት ቀን፣ ለሳምንት እንኳን ለወርም በጨለማ ላይ ሊኖሩ ይገደዳሉ ማለት ነው። ብዙ ችግሮችን እያየን ስለሆነ ከ100 ኪሎ ሜትር በላይ የሆነ ሲስተም ፋልትን ለማግኘት በጣም ከባድ ነው ማለት ነው። ኢትዮጵያ ላይ እንደሚታወቁ ተራራ እና ገጠርቱ አካባቢ ላይ ያለው ሲስተሙ ኮምፕሊኬትስ ሜንቴናንስ፣ ይሄ ማለት ለጥገና በጣም አስቸጋሪ ይሆናል ማለት ነው። ከሰራተኞች አቅም በላይ ሊሆን ይችላል እና ኢኮኖሚክ እንደ ኦፐሬሽናል ኢምፓክቱን ያሳድራል። ሃየር ካፒታል ኮስት፣ ኮንታክተሩን ለመቀየር ሲስተሙን ኮንስትራክት ለማድረግ ካፒታል ኮስት ይጠይቃል። ሌላው ፍሪኩዌንት ብላክአውትስ፣ በተደጋጋሚ አካባቢው በጨለማ እንዲኖር ያደርጋል። በጨለማ መኖር ብቻ ሳይሆን በኤሌክትሪሲቲ ላይ ዲፔንድ የሆነ የትኛውም ቢዝነስ ኪሳራ ይገጥመዋል። ህዝቡ በጣም ለአደጋ ሊጋለጥ ይችላል ማለት ነው። ሳጠቃልል ኤሌክትሪክ ማከፋፈያ ከመጠቀሚያ ማዕከል በሚርቅበት ጊዜ የሚደርሱ ጉዳቶች፣ ቮልቴጁ ዝቅ ይላል። ያን መስመሮች ከሚጠበቀው በላይ በታች የሆነ ቮልቴጅን ያደርሳል። ይህ ደግሞ በቤቶች ውስጥ ያሉ መሳሪያዎች እንዳይሰሩ ያደርጋል። ሌላ ኃይል ማጣት፣ ብዙ ኃይል በመንገድ ላይ ይባከናል። ስለዚህ ሲስተሙ ፓወር ሲስተሙ ውጤታማ እንዳይሆን ያደርጋል። ሌላ ሪዱስድ ሪላቢሊቲ፣ የሲስተሙ አስተማማኝነት በጣም ይወርዳል ማለት ነው እና ረጅም መስመሮች በአየር ሁኔታ ወይም በሌሎች ጉዳቶች በቀላሉ ሊበላሹ ይችላሉ። ችግር በሚከሰትበት ጊዜ የመጠገን ሂደቱ ረጅም ጊዜ ይወስዳል። ሲቀጥል የመስመር አቅም ገደብ ርቀቱ እየጨመረ ሲሄድ የሚያልፍ ኤሌክትሪክ ጅረት ካረንቱ መጠኑ ይቀንሳል። የከፍተኛ ጭነት ሲኖር ችግር ያስከትላል። ሌላ የመሰረተ ልማት ወጪ ጭማሪ ሊጠይቅ ይችላል። ረጅም ርቀት ማለት ተጨማሪ ማስተላለፍ መስመሩ፣ ተጨማሪ ማከፋፋዮች እና የመጠገን ወጪዎች ያስፈልጋሉ። ቮልቴጁን ማስተካከል ችግር ይገጥማል ማለት ነው። ስለዚህ አስቸጋሪ ይሆናል። መፍትሄው ምን ይሆን ነው? አሁን አንደኛ መፍትሄ ብዬ የማስበው መቼም ቢሆን ኢኢፒ ኤሌክትሪክ ሳብስቴሽን ዲዛይን ሲያደርግ እንደምንም
ለሎድ ሰንተር በሚቀርብበት ቦታ ከፖለቲካ ተጽዕኖ ከሌላ ነገር ውጪ በሆነ መንገድ በሚቀርብበት ቦታ ዲዛይን ቢያደርግ የተሻለ ሲስተም ሪላብል የሆነ ስታብል የሆነ ኢኮኖሚካል የማይጎዳ ነገር ለማድረግ ከተፈለገ በቅርብ ሳብስቴሽኑን ማከፋፈያውን መገንባት አለበት። ሌላው ቮልቴጅ መስመሩ ለምሳሌ በ33 ሎሱ የሚበዛ ከሆነ ወደ 66 ከፍ ማድረግ ይቻላል። ሌላው ቮልቴጅ ሬጉሌተሮችን በመንገድ ላይ መጠቀም አለበት። ቮልቴጅ ማሻሻያ መሳሪያዎችን መጠቀም አለበት። ሌላው ፓወር ፋክተር ኮሬክሽኑን መጠቀም አለበት። በአጠቃላይ ማከፋፈያው ከመጠቀሚያው ማዕከል ከሎድ ሰንተር የሚራቅ ከሆነ ከላይ የተጠቀሱት ጉዳዮች የኤሌክትሪክ አቅርቦትን ውጤታማነትና አስተማማኝነትን ይቀንሳሉ። ይህንን ማስተካከል የሚችለው ማን ነው? ኢትዮጵያ ኤሌክትሪክ ፓወር ነው ወይስ ኤሌክትሪክ አገልግሎት ነው የሚሉ ነገሮችን ማከፋፈል እንደዚህ ነው ብዬ ማስቀመጥ ባልችልም ኢትዮጵያ ኤሌክትሪክ ፓወሩ ጄኔሬሽኑን እና ትራንስሚሽን ሲስተም እስከ ሰብስቴሽን ያለው ሲስተም የእነርሱ ሲሆን ዲዛይን አድርጎ ለኢትዮጵያ ኤሌክትሪክ አገልግሎት ይሸጣል። ኢትዮጵያ ኤሌክትሪክ አገልግሎት ከሰብስቴሽን ይቀበልና ዲስትሪቢዩሽን ሲስተሙን በመገንባት ትራንስፎርመሮችን በማሟላት ደግሞ ለሽያጭም እንዲመች ኤሌክትሪክ ኤነርጂ ሜትሩን በማመቻቸት ለህዝቡ መስጠት የእነርሱ ነው የሚሆነው ማለት ነው። ግን ብዙ ችግሮች እዛ አካባቢ ሲከሰት መፍታት የሚችለው ከካስተመር ሳይድ ነው። ብዙ ኮንፍሊክት ምንድነው ይሄ ኮምፕላይንት ከህዝቡ ለሚመለከተው አካል የሚቀርቡ ብዙ ኦሮሮች አሉ። ይሄን መፍታት የሚችል ፖለቲካ ነው። እንደሚታወቁት ፖለቲካው ይሄን ነገር ማስተካከል በጣም ከባድ ይሆንበታል ማለት ነው፣ ሎቢ ካልተፈጠረ በስተቀር። ስለዚህ ታች ላይ ያሉ የአገልግሎት ማዕከላት ይሄን ትልቁን ሲስተም ኢሹ መፍታት አይችሉም እኔ በሚገባኝ። ስለዚህ የሚመለከቱ አካላቶች በቅንጅት ካልሰሩ በስተቀር ይሄ ሲስተም በጣም ከባድ ይሆናል ማለት ነው። ከዚህ ጋር የሚገናኝ በእኛ አካባቢ አሁን ያለው የኤሌክትሪክ ችግርን እኔ ባየሁት ልክ በሚገባ ለእናንተ ይዤ እቀርባለሁ። ይሄን ካወቃችሁ በኋላ ቀጣይ ያለው ችግር ማለት ገጠሪቱ ኢትዮጵያ ክፍል ላይ በብዛት ያለ ችግር ስለሆነ እሱን ልክ አሁን በገሃዱ ዓለም ላይ ያለው ስንት ኪሎ ሜትር እየሄደ እንደሆነ ለመግለጽም እየተዘጋጀው ነኝ። ይሄንን ቻናል ጂኤምቲሲ ኢትዮጵያን ሳብስክራይብ በማድረግ አበረታቱኝ። ሌላ መሰራት ያለበትን ኤሌክትሪክ ፓወር ሲስተም ላይ ወይ ሶላር ኢነርጂ ኤሪያ ላይ ያሉ ነገሮችን በኮሜንት ላይ አስቀምጡ። ብዙዎች የጻፉት ርዕሰ ጉዳይ ላይ ቅድሚያ ሰጥቼ ቪዲዮ አዘጋጃለሁ። ታንኪዩ በጣም አመሰግናለሁ። ጂኤምቲሲ ኢትዮጵያ doing what we can to serve